እንዴት ናችሁ? ዛሬ ደግሞ የቻይና አዲስ ዓመት እንዴት እንደሚከበር እናያለን። ይህ ቻይና ሳይሆን የፊሊፒንስ ሞል ውስጥ ዞር ዞር ባልኩበት ወቅት አንድ ነገር አይኔን ሳበው። ከዛ ጠጋ ብዬ ለማየት ሞከርኩኝ። እነዚህ የምትመለከቷቸው ልጆች እንደዚህ ብረትን ከብረት እያጋጩ ከበሮ እየቀጠቀጡ ያሉት ምን እያደረጉ ነው ብዬ ቆምኩ። አየሁ ምንም አልገባኝም። በጣም ለመረዳት ሞከርኩ፣ አልገባኝም። ከዛ በኋላ ግን ምን ተመለከትኩ? ልጆቹ ከሱቅ ወደ ሱቅ እየተዘዋወሩ የዳንስ ትርኢት ሲያቀርቡ አየሁ። አሃ እቺ ድራገን ዳንስ መሆኗ ነው አልኩኝ። እንግዲህ የቻይኒዝ ኒው ይር ነው። እንግዲህ በፊሊፒንስ የሚገኘው በትልቁ ኤዥያን ሞል ወይም ደግሞ ሞዋስካይ ላይ እንደዚህ ልጆች እየተዘዋወሩ ከሱቅ ወደ ሱቅ እንግዲህ ድራገን ዳንስ እያሳዩ የምን ምልክት እንደሆነ በእርግጥ አላወቅኩኝም፣ ግን እንደዚህ እየተዘዋወሩ የዳንስ ትርኢት ሲያሳዩ ነበረ። በጣም ነበረ ደስ የሚለው። በጣም ብዙ ሰው የሚጎበኘው ሞል ነበረ። ወይ ድራገን አይተነው ማናውቀው ያው እንደዚህ ይመስላል። ብቻ ይሄ እንትኑን እንደዚህ ፊልም ላይ ነው እንጂ የእውነት አይቼ አላውቅም። እኔና እንዴት ነው የሚያደርጉት? እርስ በርስ ነው የሚቀጣጠሉት። እንደዚህ አንደኛው ልጅ አንደኛው ትከሻ ላይ ይወጣና ይሄ የምታዩትን እንትኑን ይለብሳል ማለት ነው። ስታዩት የሆነ ድራጎን ወይ ፈረስ ሊመስል ይችላል፣ ግን በቃ ያው እንደዚህ ነው ኮስቲዩሙ እና እዩት። የሆነ ብቻ ደስ ይላል። የዋያችሁ ተቀጥሎ ሲገባ እንደዛ ማለት ነው። እና በቃ ለየት ያለ ትርኢት ነበረ። በጣም ኢንጆ ያደረኩኝና የቻይና አዲስ ዓመት ከሆነ አይቀር ለምንድን ነው የቻይና ምግብም አልበላው ብዬ ወሰንኩኝ ማለት ነው። ከዛ ወደ አንድ ምግብ ቤት ጎራ ብዬ ነበረ። ሞደርን ሻንጋይ ይባላል። በጣም ደስ የሚል ጊዜ ነው በዛ ያሳለፍኩትኝና ወደ ሬስቶራንቱ ደግሞ ገብተን አንዳንድ ነገሮችን ከማለቴ በኋላ በፊት ድምፁን ስሙት። ናሽናል ጂኦግራፊ እየተባለ ሱቅ ውስጥ ያሳዩትን ትርኢት ቀንጨብ አድርጌ ያሳይቻችኋለሁ ማለት ነው። እንግዲህ ሞደርን ሻንጋይ ስንገባ መቼም ለመጀመሪያ ጊዜ ነው የቻይና ሬስቶራንት የመጣች የምታዩትን መንደሪን እና አረንጓዴ ሻይ አፔታይዘር ነው ብለው አመጡልኝ። እኔ እህታችሁ መንደሪን ፍሩት ከምግብ በኋላ እንጂ ከምግብ በፊት እንዴት ይበላል ብዬ እንዲዞር ብዬ ወደ ላይ ሳንጋጥጥ ደግሞ ምጣድ ዲኮር ሆኗል። ጉድ! ሰው ለካ በጣም እንደዚህ ሞደርን ሆኗል አልኩኝ። ይሄ የምታዩት ማሽሩም ነው፣ ግን የእውነት ማሽሩም አይደለም። ውስጡ ማሽሩም አለ፣ ሊጡን በማሽሩም ሰርተውት ነው። አይጣፍጥም። እንግዲህ እኔ በጣም ኮምፎርት ምግቤ የነበረው ወይ ደግሞ ይሄማ ማውቀው አይደል እንዴ ብዬ የበላሁትኝ ፍራይድ ራይስ ነው። ከዛ በተረፈ ደግሞ ይሄ ኦሬንጅ ናቸው። ወይ ጉድ! በስመ አብ! በቃ ናዝር ሌቭል ነው። ይሄ ፊሽ ቴላፒያም ነበረ። አበሻነት ስላለቀኝ ቀኝ የማንጎ ጁስ ላው ላይ ጨምሬ ያደላድያለሁኝ። በስተመጨረሻም እንደዚህ ይሰጣልና እንደዚህ ነገሮች ሞቲቬትድ ያደርጉኛል። አላውቅም ብቻ ኢትዮጵያ ውስጥም እንደዚህ ቢኖር እላለሁኝ። የሚገርም የሬስቶራንት እኔ አይቻለሁ። ሁሉም ባይሆን የሄድኩበት ቦታ በጣም የሚገርም ሬስቶራንት አለ። በቃ ሁሉም ሬስቶራንቶች የራሳቸው የሆነ እንትን አላቸው፣ የራሳቸው የሆነ በቃ መገለጫ አላቸው እና የሚበላውን የሚጠጣውን ሰው ኢንስፓየር የሚያደርግ ሆኖ አግኝቼዋለሁ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። እኔም ስዊቴን በልቼ ተደሳስቻለሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ። በእውነቱ እጅግ በጣም አድርጌ አመሰግናለሁኝ እስከዛሬ አብራችሁኝ ስላላችሁ። ቴንኪው። አመሰግናለሁ። በጣም አመሰግናለሁ። አበዛኝ አይደል? አመሰግናለሁ። በፊሊፒንስ ያለኝን
ቆይታ ለማጠናቀቅ ጥቂት ጊዜያት ይቀሩኛል። በእነዛ ጊዜያቶች የተለያዩ ቪዲዮዎችን ለእናንተ ለመፖስት እሞክራለሁ። ስለዚህ ስቴይ ቱን ቻው።